በቀንና በሌሊት እግዚአብሔርን እያሰቡ በተዘክሮተ እግዚአብሔር የሚኖሩትን ቅዱስ ገብርኤል ይታደጋቸዋል። አመፀኛው ከሃዲው ንጉሥ እንዲገደሉ አዘዘ። መልአኩ ግን ከነርሱ ጋር ነበረ። ለጣዖት አንሰግድም ባሉ ጊዜ 14 ጦር አዘጋጅቶ ከፍህም ውስጥ አስገብቶ የፍህሙን መልክ ሲይዝ 7ቱን በእናቱ በኢየሉጣ ላይ 7ቱን በሕፃኑ በቂርቆስ ላይ በሰውነታቸው ላይ ቸነከረባቸው። የጌታ መልአክ ከነርሱ ጋር ስለነበረ ዳኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ በዓል እንኳን አደረሳችሁ። የቅዱስ ገብርኤል ቃል ኪዳኑ በረከቱ አማላጅነቱ ከሁላችን ጋር ይሁን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐምሌ 19 ቀን የቅዱስ ገብርኤል በዓል ይከበራል። ገብርኤል ማለት እግዚአብሔር ኃይሌ ነው ማለት ነው። ወይም ገብርኤል ባለው ደግሞ እግዚ ወገብር የጌታ ባሪያ የጌታ አገልጋይ አለያም የአምላክ ሰው መሆን መገለጫ ስም ነው። ቅዱስ ገብርኤል በአርባብ ላይ የተሾመ በራማ የሚኖር የመላእክት አለቃ ነው። ቅዱስ ገብርኤል ከሚታወቅበት አንዱና ዋነኛው ጸጋው የቅዱስ ገብርኤል በሰማያውያን በመላእክት ዘንድ ንውጽውጽታ በተነሳ ጊዜ ቅዱስ ገብርኤል አረጋጊው መልአክ ተብሎ ይታወቃል። እንደሚታወቀው ሳጥናኤል ወደ ላይም ወደ ታችም ተመልክቶ ጸጥ ቢልበት አነ ገባሪሆሙ ለእሉ ግቡራን ወአነ ፈጣሪሆሙ ለእሉ ፍጡራን፣ እሊህን ሁሉ የፈጠርኩት እሊህን ሁሉ ያዘጋጀሁት እኔ ነኝ ብል ማን ይከለክለኛል ብሎ አሰበ። አስቦም አልቀረ። አነ ፈጣሪሆሙ እኔ ፈጠርኳችሁ ብሎ በመላእክት ዓለም ላይ በተነሳ ጊዜ መላእክት ከሶስት ወገን ተሰልፈው ሲወድቁ በመላእክት ዓለም ንውጽውጽታ በተነሳ ጊዜ መላእክትን ያረጋጋው ቅዱስ ገብርኤል ነው። ንቁም በበህላዌነ እስከንረክቦ ለአምላክነ፣ ፈጣሪያችንን ገዢያችንን እስክናገኘው ድረስ ባለንበት እንጽና እንረጋጋ ብሎ የመላእክትን ዓለም ከሽብር ያዳነ ያረጋጋው ቅዱስ ገብርኤል ነው። ወበንተዝ ደለዎ ለገብርኤል ከመይጹር ዜናሃ ለማርያም ሊቃውንት። ስለዚህ ነገር በመላእክት ዓለም ያረጋጋው መልአክ በመላእክት ዓለም በተደረገው ንውጽውጽታ መላእክትን ስላረጋጋ ለድንግል ማርያም የምስራቹን ነገር ሊያሰማ ተገባው ብለዋል። ቅዱስ ገብርኤል አረጋጊ መልአክ ነው፣ የሚያረጋጋ ነው። ከዓይናችን እንባ የሚያብስ የሚያረጋጋ፣ በነገሮች ሁሉ ፈተና በበዛብን ጊዜ ውጣ ውረዶች በበዙብን ጊዜ የሚያረጋጋው አረጋጊው መልአክ ቅዱስ ገብርኤል ነው። በአማላጅነቱ የታወቀ ቃል ኪዳኑ የተረዳ የታወቀ የጎላ ቅዱስ ገብርኤል ነው። ቅዱስ ገብርኤል አረጋጊ መልአክ ነው። በትዳራችሁ ንውጽውጽታ ሲኖር በመግባታችንና በመውጣታችን ሁሉ መረጋጋት ሲሳነን፣ ሰዎች ከሚያመጡብን ጫና ከህይወት ውጣ ወረድ የተነሳ የመቅበዝበዝ ህይወት ሲገጥመን አልረጋጋ ሲለን ህይወትን የሚያረጋጋው ቅዱስ ገብርኤል ነው። ቅዱስ ገብርኤል አረጋጊው መልአክ ሲባል ዝም ብሎ አይደለም። ምክንያቱም ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ኃያል ብርቱ መልአክ ነው። አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው ማለት የማማልደው ለሰው ልጆች ሁሉ ሰላምን፣ እርቅን፣ አንድነትን፣ በረከተ ስጋ በረከተ ነፍስን፣ ህይወተ ስጋ ህይወተ ነፍስን የማማልደው መርገመ ስጋ መርገመ ነፍስን የማረቀው በእግዚአብሔር ፊት ለምስጋና ለአምልኮ የምቆመው ለማማለድ ለማስታረቅ
ሰው ያቀረበውን መስዋዕት የጸለየውን ጸሎት ለማሳረግ በእግዚአብሔር ፊት የምቆመው እኔ ቅዱስ ገብርኤል ነኝ ይላል። ቅዱስ ገብርኤል አረጋጊ መልአክ ሲባል በሚያረጋጋው በእግዚአብሔር ፊት የሚቆም ስለሆነ ነው። እንደሚታወቀው መላእክት ኃያላን ናቸው። መላእክት ብርቶች ናቸው። አይደለም በገጠመን ፈተና በሕይወት ውጣ ውረድ ቀርቶ በደስታችን እንኳን መላእክት በቅጽበት ከኛ ጋር ይሆናሉ። አይደለም ብዙሃን መላእክት እልፍ አእላፋት መላእክት ቀርቶ አንዱ መልአክ ዓለምን ይሞላል። በረድኤቱ ዓለምን ይጠብቃል። በቃል ኪዳኑ ዓለምን ይጠብቃል። በአማላጅነቱ የሰው ልጆች ሁሉ ይጠብቃል አንዱ መልአክ። ቅዱስ ዮሐንስ በራእዩ በምዕራፍ 18 ቁጥር 1 ላይ እንዲህ የሚል ቃል አለ። ወእምድኅረ ሕዝብ ወረደ ካልእ መልአክ እምሰማይ። ከዚህ በኋላ አንድ መልአክ ከሰማይ ወረደ ይላል። ወቦ አብይ ስልጣን፣ ይህም መልአክ ትልቅ ስልጣን፣ አብይ ስልጣን፣ ሰማያዊ ስልጣን ያለው ነበረ። ወበርሃት ምድር ብርሃነ ገጹ ወእም ስብሐቲሁ ይላል። ከዚህ ከመልአኩ ገጽ ወይም ከመልአኩ ጌትነት የተነሳ መሬት መላዋ በራች ይላል። አንድ መልአክ ከሰማይ በወረደ ጊዜ መሬት መላዋ በራች ይላል። ከመልአኩ ከፊቱ ነጸብራቅ የተነሳ ለመልአኩ ከተሰጠው ጌትነት የተነሳ መሬት በራች ይላል። ቅዱስ ሚካኤል፣ ቅዱስ ገብርኤል ወደ ምድር በወረዱ ጊዜ ምድር ትበራለች ማለት ነው። አይደለም እልፍ አእላፋት መላእክት ይቅርና አንድ መልአክ የሰዎችን መላውን የሰውን ልጅ የጸለየውን ጸሎት ያቀረበውን መስዋዕት ማሳረግ ይችላሉ። ቅዱሳን መላእክት በእግዚአብሔር ፊት የሚቆሙ ኃያላን ስለሆኑ ቅዱሳን መላእክት በቃል ኪዳናቸው መደገፍ ያስፈልጋል። በሕይወታችን ውጣ ውረድ ሁሉ ዘመን ሲከፋብን፣ ሰዎች ሲከፉብን፣ ኑሮ አልሳካ ሲለን፣ መውጣታችንና መግባታችን ሲደበዝዝ ብርሃን የሆኑ መላእክት፣ የብርሃን አበጋዞች፣ ብርሃናማ መላእክትን መለመን ያስፈልጋል። ቅዱሳን አባቶቻችን ቀደምት በኦሪቱ የእግዚአብሔር መልአክ መንገድህን ያቃናል ብለው ይመርቁ ነበረ። እኛም ዛሬ በሕይወት በእያንዳንዱ ውጣ ውረድ ላይ ቅዱሳን መላእክትን ወደ ሕይወታችን ልንጋብዛቸው ያስፈልጋል። ትዳሩ አልረጋጋ ሲል፣ ሀገራችን አልረጋጋ ሲል፣ አብያተ ክርስቲያናት ሁሉ እንደበሶ ሲበጠበጡ፣ ሰዎች ፍቅርና አንድነትን ሲያጡ አረጋጊውን መልአክ መጥራት ያስፈልጋል። አልረጋጋ አላችሁ አይደለ? አረጋጊውን መልአክ ጥሩት። ሰላም አጣችሁ አይደለ? መልአከ ሰላም ቅዱስ ገብርኤልን ጥሩት። መስከን ተሳናችሁ አይደለ? የስክነቱን መልአክ ቅዱስ ገብርኤልን ጥሩት። ሁኔታዎች፣ የሰዎች ክፋት በእናንተ ላይ በበዛባችሁ ጊዜ እነዚህን ሁሉ ሰዋዊ ተፈጥሯዊ የሆኑትን ነገሮች ሙሉ አሽቀንጥሮ ሊጥልላችሁ የሚችለውን ቅዱስ ገብርኤልን ጥሩት። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ትምህርት ሐምሌ 19 ቀን መልአኩ ቅዱስ ገብርኤልን ጠርተው ከሞተ ሥጋ የዳኑ የቅድስት ኢየሉጣ የቅዱስ ቂርቆስ የሕፃኑ መታሰቢያቸው ነው። እናታችን ቅድስት ኢየሉጣ በዚያ በዘመነ ሰማዕታት ልጇን ለማዳን በሸሸችበት ጊዜ ጣዖታት በሚመለኩበት ድንጋይ ጠርበው እንጨት አለዝበው በሚመለክበት ስፍራ ላይ ንጉሡ እኔ ላቆምኩት ምስል ስገጂ ነው ያላት። ተንበርከኪ አላት። ዓለማቱን ሁሉ የፈጠረ የሚታየውንና የማይታየውን ሁሉ የፈጠረ የነፍስም የሥጋም ፈጣሪ የሆነውን አምላክ ወልደ አምላክ ኢየሱስ ክርስቶስን ካጂው አላት። የአብ ባህሪ ልጅ አይደለም በይ አላት። ተሰአሎ ለውእቱ ሕፃን ወያጠይቀነ ጽድቀ ከመሰናይ ዝንቱ ነገር ናምልክ ወመኒ አልቦ አለችው። ምን ማለት ነው? ይህን ዘሰለስቱ ዓመቱ 3 ዓመት የሞላውን ይህንን ብላቴና እንዲህ ብለህ ጠይቀው፣ ስለ ሃይማኖት እንዲህ ብለህ ጠይቀው። ለዚህ ጣዖት መስገድ ተገቢ ነው ተገቢ አይደለም ብለህ ጠይቀው። ተገቢ ነው ካለ እንሰግዳለን እናመልከዋለን፣ ተገቢ አይደለም ካለ ግን አልቦ አንሰግድም አለችው። ንጉሡ ብላቴናው ቂርቆስን እንዲህ ብሎ ጠየቀው። ስገድ አለው። አልሰግድም። ወመኑ ስምከ፣ ለመሆኑ ስምህ ማን ነው አለው።
ነቅ ዘማንቅት ንጹህ ወማይ ዘይቱ የለጥ ክርስቲያን ስምየ አለ። ከንጹህ ምንጭ የተገኘ ምንጭ ከሐዋርያት የተማረ ሃይማኖታቸው ከቀና ምግባራቸው ከረታ ከሐዋርያነ አበው የተማረ ከማይለወጥ ከማያረጅ ውሃ ከንጹህ ውሃ የተገኘ ስሜ ክርስቲያን ይባላል አለው። ምናልባት የወል ስሜ ሰዎች የሚያቁኝን ስም ከፈለከው ቂርቆስ ይባላል አለው። የኛ ስም ክርስቲያን ነው። ማናችሁ ስንባል አሁን ትዝ የሚለን ስለ ቋንቋ፣ ስለ አካባቢ፣ ስለ ብሔር ነው። እኛ ማንነታችን፣ ህይወታችን፣ ኑሯችን ሁሉ ከማይለወጠው ከማያረጅ ንጹህ ውሃ የተገኘን ክርስቲያኖች ነን። ቅዱስ ቂርቆስ ስሜ ክርስቲያን ነው አለው። ስገድ ሲለው ይታምልክ ባይደ አምላከ ዘእንበሌየ እግዚአብሔር እንዲህ ብለዋል፣ ከኔ ውጪ ሌሎች አማልክትን አታምልክ፣ ወኢትስግድ አትስገድላቸውም ተብሏል። አንሰግድም አለው። ንጉሱ ይቀጡ አለ። የንጉሱን ሐሳብ ስላልተቀበሉ፣ ንጉሱ ላቆመው ምስል ስላልሰገዱ፣ ለሱ በውሸት ላዘጋጀው ነገር ስላልተንበረከኩ ይገደሉ አለ። በነገራችን ላይ ለዛሬ ደረስነው ለዚህም ዕለት የበቃ ነው ሐሰተኞች ሳይፈርዱብን ቀርቶ ቀን ቀጥረው ፍርድ ደልድለው ለሞት ማበቁን ሐሰተኞች ሳይኖሩ ቀርቶ አይደለም። እንዳይመስላችሁ እናንተም እንዲያምሮባችሁ ያላችሁት እኛም እንዲህ ደግሞ ተክነን ያለነው በማያንቀላፋው በእግዚአብሔር ቸርነት ብቻ ነው። ጥበቃው በማያባራው በቅዱስ ገብርኤል አማላጅነት የተነሳ ነው ያለነው። የጌታ መልአክ ምን ይሰራል? እኛን መጠበቅ ነው፣ እኛን መርዳት ነው፣ እኛን ማገዝ ነው፣ እኛን ማጽናናት ነው፣ እኛን ማበርታት ነው፣ እኛን ስንወድቅ ማንሳት ነው፣ እኛን ስንረክስ ማንጻት ነው፣ እኛን ስንርቅ ማቅረብ ነው፣ እኛ ስንገፈተር ማቀፍ ነው። የጌታ መልአክ ይሄ ነው ስራው። የጌታ መልአክ ሰዎች ሲያራቁቱን ለኛ የብርሃን ልብስ ማልበስ ነው። የሐሰት ፍርድ ፈርዶ ንጉሱ እንዲገደሉ አዘዘ። ነገር ግን የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ አለ። መዝሙረኛው ቅዱስ ዳዊት በመዝሙር 32 ላይ እንደተናገረው ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ነው ያለው። እግዚአብሔርን በሕግ በአምልኮ የሚፈሩ ሰዎች የእግዚአብሔር መልአክ በዙሪያቸው ይከትማል፣ ይሰፍራል። ወያድኅኖሙ ከመከራ ሥጋ ከመከራ ነፍስ፣ ከሞተ ሥጋ ከሞተ ነፍስ ያድናቸዋል ይላል። እነማንን? እግዚአብሔርን በሚፈሩ እነማንን? እግዚአብሔርን በሕግ በአምልኮ የሚያመልኩ እነማንን? ጠዋት ወደ ቤተ ክርስቲያን የሚገሰግሱ ለቅዳሴ፣ ለመስዋዕት፣ ለወንጌል አገልግሎት እነማንን? አስራቱን በኩራቱን ቀዳሚያቱን እያወጡ እግዚአብሔር በሥጋዬ ይቀስፈኛል በነፍሴ ያጠፋኛል ብለው የሚያገለግሉትን እውነተኞቹን በፈሪሃ እግዚአብሔር በሕግ በአምልኮ የሚኖሩትን የእግዚአብሔር መልአክ ዙሪያቸውን እንዲህ ይሰፍራል። ዙሪያቸው ይከባቸዋል። በክንፈ ረድኤቱ ይኸውላችሁ እንዲህ ጋርዶ ይጠብቃቸዋል። ወያድኅኖሙ ሰዎች ከመከሩባቸው ምክር ከሰይጣን ጠላትነት ያድናቸዋል ይላል። ወያድኅኖሙ በዚህ ዓለም ከክፉ ሰዎች፣ በወዲያኛው ዓለም ከሰይጣን ፍጥጫ ግልምጫ ያድናቸዋል። እምእደ ሰብ እኩያን ወበዘ ይመጽእ ዓለም ወማአጋንንቲሁ ርኩሳን በዚህ ዓለም ከክፉ ሰዎች በሚመጣው ዓለም ደግሞ ከአጋንንት እስራት ያድናቸዋል ይላል። ብዙ ፈፋ የተሻገር ነው በመልአኩ አማላጅነት ነው። ብዙ መከራ ያለፍ ነው በመልአኩ ቃል ኪዳን ነው። ቅዱስ ገብርኤል አረጋጊ መልአክ ነው።
ቅዱስ ገብርኤል በእግዚአብሔር ፊት የሚቆም የእግዚአብሔር ባለሟል ነው። ቅዱስ ገብርኤል እግዚአብሔርን የሚፈሩትን ሰዎች፣ እግዚአብሔርን የሚያመልኩትን ሰዎች በቀንና በሌሊት እግዚአብሔርን እያሰቡ በተዘክሮተ እግዚአብሔር የሚኖሩትን ቅዱስ ገብርኤል ይታደጋቸዋል። አመፀኛው ከሃዲው ንጉሥ እንዲገደሉ አዘዘ። መልአኩ ግን ከነርሱ ጋር ነበረ። ንጉሡ ለጣዖት አንሰግድም ባሉ ጊዜ 14 ጦር አዘጋጅቶ ከፍህም ውስጥ አስገብቶ የፍህሙን መልክ ሲይዝ 7ቱን በእናቱ በኢየሉጣ ላይ፣ 7ቱን በሕፃኑ በቂርቆስ ላይ፣ በሰውነታቸው ላይ ቸነከረባቸው። የጌታ መልአክ ከነርሱ ጋር ስለነበረ ዳኑ። እንደገና እስር ቤት አስገባቸው። ጸጉራቸውን በደረቅ ላጫቸው። 40 ቀን ያህል በተሰራ መንኮራኩር መከራ አበዛባቸው። ነገር ግን የጌታ መልአክ ከነርሱ ጋር ስለነበረ ከመከራ ሥጋ ከመከራ ነፍስ ዳኑ። ሞተ ሥጋም አላገኛቸውም። እንግዲህ በመጨረሻ ሰዓት ላይ ሐምሌ 19 የሚከበረበት ዋናው በዓል ድምፃ ለጽህርት ከመነጎድጓደ ክረምት 40 ክንድ ያህል ወደ ላይ ከፍ ብሎ የሚፍለቀለቅ እንደ ክረምት ነጎድጓድ መፍለቅለቁ የሚሰማ የፈላ ውሃ ውስጥ እናትና ልጁን ሊከታቸው ፈለገ። እንግዲህ አስቡት፣ የጋኑ ወይ ደግሞ ከሚቀጣጠለው ድኝና ጨው ማዕድናት ካሉበት ሊከታቸው ሲል ድምፁ እንደ ክረምት ነጎድጓድ ነበር። ምን ያህል ቢፍለቀለቅ ነው? አስቡት። ወሶበ ርእየት ኢየሉጣ ድምፃ ለጽህርት ፍርሃት ወደንገጸት ወሐጸ ሃይማኖታ ይላል። ኢየሉጣ ከጋኑ የሚወጣውን የፈላውን ውሃ ድምፅ በሰማች ጊዜ ፈራች ይላል። ሃይማኖቷ ጎደለ፣ ተጠራጠረች ይላል። ወጸለየ ቂርቆስ ሀበ እግዚአብሔር። ቂርቆስ ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ እናቴን አበርታት፣ ግንዱን ትተህ ቅርንጫፉን ታበረታለህን? ግንዱን ለይተህ ቅርንጫፉን ታጸድቃለህን? ግንዱን ለይተህ ለቅርንጫፉ ጸጋ ክብር ትሰጣለህን? ይህ አግባብ አይደለም። እናቴን አበርታልኝ፣ አጠንክርልኝ ብሎ ጸለየ። ሰዎች ሲደክሙ መጸለይ ነው ያለብን። ሰዎች ሲርቁ መጸለይ ነው ያለብን። ሰዎች የሃይማኖት ጉርለት፣ የምግባር ሕጸጽ ስናገኝባቸው ስለነዛ ሰዎች መዳን መጸለይ ነው ያለብን። በእርግጥ በዚህ ሰዓት ላይ ስለ አንዱ ነፍስ መዳን የሚጨነቅ ሰው ማግኘት ከባድ ነው። እንዲያውም እንዲወድቅ ተፍገምግሞ እንዲቀር ነው የምንሰራው። በተለይ ደግሞ በውስጥ ያለን ሰዎች ዕለት ዕለት የእግዚአብሔርን ፊት እናያለን የምንል ሰዎች ከሰው መዳን ይልቅ የሰው መሞት፣ ከሰው መቅረብ ይልቅ የሰው መራቅ፣ ከሰው ደስታ ይልቅ የሰው ሐዘን፣ ከሰው ሕይወት ይልቅ የሰው ሞት የሚያስደስተን ብዙዎች ነን። ለወደቀው እንድናለቅስ፣ የምግባር ድሃ ለሆነው ደግሞ እንድንጸልይ ነው ክርስትናው የሚያዘው። ሌላው እንደ በሽተኛ በቃላት መዋጋት ዋጋ የለውም። ለወደቀው እንጸልይለት፣ ለሳተው እንጸልይለት። አንተም ወድቀህ በወደቀው ላይም ተሳልቀህ፣ አንተም ስተህ በሳተውም ላይ ተሳልቀህ፣ አንተም ርቀህ በራቀውም ላይ ቃላት ወርውረህ አይሆንም። ቅዱስ ቂርቆስ እናቱ ስትደክም ጸለየላት። ስለዚህ ለደከሙት እንጸልይላቸው። ሐዋርያው ቅዱስ ጳውሎስ እንደተናገረው ወኮንኩ ድኩመ ከመ ርብሆሙ ለድኩማን፣ የደከሙትን ለማበርታት የደከሙትን ለማጽናት ስል ደካማ ሆንኩኝ እንዳለው
የደከሙትን እናበርታቸው። ቂርቆስ ወደ እግዚአብሔር ጸለየ፣ እናቱን እንዲያጸናለት እንዲያበረታለት። እግዚአብሔር የለመኑትን የማይነሳ የነገሩትን የማይረሳ ነውና የኢየሉጣን ልብ ቀየረ። የምትፈራ የነበረች ኢየሉጣ ማትፈራ ጽኑ ሆነች፣ ብርቱ ሆነች። ከዚያም ከተፍለቀለቀው ጋን ውስጥ ሰማዕትነትን ለመቀበል ገቡ ይላል። በዚህ ጊዜ ነው እንግዲህ ታሪኩ የተፈጸመው። ድምፅ አለ ጽሕርት ከመነጎድጓደ ክረምት፣ የጋኑ ድምፅ የሚፍለቀለቀው ድምፁ እንደ ክረምት ነጎድጓድ የሆነውን ድምፅ ቃጠሎውን ሊያጠፋው የፈላውን ውሃ እንደ በረዶ ሊያቀዘቅዘው የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደ። ይችላል፣ እግዚአብሔር ይችላል። ወረደ፣ የፈላውን ውሃ እንደ በረዶ አደረገው፣ የነደደውን እሳት አጠፋው ይላል። ኢየሉጣም ቂርቆስም በደህንነት ወጡ። ዛሬ የብዙ ትዳር እየነደደ ነው። ዛሬ ሀገራችን በነገር እየነደደች ነው። ዛሬ እያንዳንዱ ሰው በውስጡ እየነደደ ነው። ብዙ ሰው በስራው እየተቃጠለ ነው። ብዙ ሰው በትዳሩ እየተቃጠለ ነው። ብዙ ሰው በመግባቱ በመውጣቱ እየተቃጠለ ነው። ብዙ ሰው በሰዎች ነገር በሁኔታዎች እየተቃጠለ ነው። ያንን የሚያበርደው እግዚአብሔር መልአክ ቅዱስ ገብርኤል ነው። ዛሬ በሀገራችን የነደደው የሴራ ፖለቲካ፣ ዛሬ በሀገራችን የነደደው ዘረኝነት፣ ዛሬ በሀገራችን የነደደው አድመኝነት፣ ጎጠኝነት፣ የቋንቋና የጎሳ የአካባቢ ክፍፍል፣ በውስጣችን የነደደውን ልዩነት የሚያበርደው የእግዚአብሔር መልአክ ቅዱስ ገብርኤል ነው። ያንን የነደደውን አበረደው፣ የሚያቃጥለውን አጠፋው ይላል። በደህንነት ወጡ፣ በሰላም ወጡ። አንድ ነገር ልበላችሁ፣ እየተቃጠላችሁ የምትኖሩ ሰዎች ትኖራላችሁ። ድኝ ካለበት ከእሳት በላይ ሕይወት ብርቱ ሰልፍ ሆኖባችሁ እየተቃጠላችሁ የምትኖሩ ሰዎች ትኖራላችሁ። እኔ እንደ መምህር አንድ ነገር ብቻ ልበላችሁ፣ ቅዱስ ገብርኤልን የነደደውን አብርደው የተቃጠለውን አጥፋልን በሉት። ይችልበታል ቅዱስ ገብርኤል። በነገራችን ላይ ብዙ የነደደውን ሲያጠፋ አይቻለሁ። ብዙ የተፍለቀለቀውን ሲያወድመው አይቻለሁ። ብዙ የተሳለውን ቢላ ሲመልስ አይቻለሁ። ቅዱስ ገብርኤል የሰዎችን የነገር ፍላጻ ወደ ራሳቸው ሲመልሱ አይቻለሁ። ቅዱስ ገብርኤል ሰዎች የመከሩትን ክፉ ምክር፣ የሰይጣን ጠላትነትን ከእግራችን በታች ሲጥል አይተናል። ቅዱስ ገብርኤል ስለ መልአኩ ስለ ቅዱስ ገብርኤል የማይደረግ ታምራታዊ ሕይወት የለም። ሕይወት በቀጥታም ይሁን በተዘዋዋሪ በነደደባችሁ ጊዜ አንተ ኃያል ብርቱ የእግዚአብሔር አገልጋዩ ቅዱስ ገብርኤል ና፣ የተቃጠለውን አጥፋው፣ የነደደውን አብርደው በሉት። ትዳራችሁ ሲነድ ሶስተኛ አካል ሰው አታስገቡ። የነደደውን እሳት የሚያበርደውን ቅዱስ ገብርኤልን ጥሩት። የሥራችሁ ሁኔታ ሲነድ ሲቃጠል የቀበሌ ዳኛውን ብዙም ደጅ አትጥኑት። የተበላሸውን የሚያስተካክል፣ የተወላገደውን የሚያቃና፣ የነደደውን የሚያበርድ የእግዚአብሔር መልአክ ቅዱስ ገብርኤልን ና በሉት። ከተፍ ይላል። ቅድስት ኢየሉጣ ቅዱስ ቂርቆስ ያንን የነደደውን እሳት አጠፋላቸው። ከዚያ ወጡ። ሐምሌ 19 ቀን የእግዚአብሔር ባለሟል የእግዚአብሔር አገልጋይ ቅዱስ ገብርኤል ኢየሉጣንና ቂርቆስን ከነበልባላዊ ከድኝ አዳናቸው፣ ከመከራ ሥጋ ከሞተ ሥጋ አዳናቸው ተብሎ
ይነገርበታል። በተጨማሪም እኛ ሞተ ስጋ መከራ ስጋ እንዳያገኘን በመላኩ አማላጅነት በመላኩ ቃል ኪዳን እንድንደገፍ የምንማርበት ቀን ነው ሐምሌ 19 ቀን። ሲጠቀለል ግን የእግዚአብሔር መልአክ ከመከራ ሁሉ ያድኑናል ነው። በእነሱ ቃል ኪዳን እንድንጸና እንድንባረክ ቤተክርስቲያን ታውጃለች። ከዛ በኋላ ነው እንግዲህ ጥር 15 ቀን ዕለቱ ሲደርስ እግዚአብሔር ሲፈቅድ አንገታቸው በሰይፍ ተቆርጦ ሰማዕትነትን ተቀበሉ ይላል። የቅዱስ ኢየሉጣ የቅዱስ ቂርቆስ የሕፃኑ ማለት ነው በረከታቸው ረድኤታቸው ያሳድርብን። ቅዱስ ቂርቆስ ዘሰለስቱ ዓመቱ ነው። የ3 ዓመት ብላቴና ነው ይላል። እኔ ይችን ብቻ ልናገርና ልጠቅልል። ሃይማኖት በነገራችን ላይ በዕድሜ አይደለም፣ በውፍረትም አይደለም፣ በሀብትም አይደለም፣ በውበትም አይደለም። አጭርና ረዥም፣ ወፍራምና ቀጭን፣ ድሃና ሀብታም፣ የዕድሜ ታናሽና ታላቅ መሆን አይደለም ሃይማኖት። ሃይማኖት ከእግዚአብሔር ዘንድ የሚሰጥ ሰማያዊ ረቂቅ ሀብት ነው። 60 ዓመት 30 ዓመት 70 60 ዓመት በቤተ እግዚአብሔር ተመላልሰን ለውጥ ማናመጣ ብዙዎች ነን። የ3 ዓመትና የ4 ዓመት ክርስትና ያላቸው ወንድሞችና እህቶች ግን የጽድቅን የንስሐን ፍሬ አድርገው የእግዚአብሔርን መልክ ሲያዩን እንመለከታለን። እኛ እዛው ነን። ዕድሜ ብቻ ማስቆጠር ምን ይጠቅማል? ይህን ያህል በአገልግሎት ቆይቻለሁ፣ ይህን ያህል በሰንበት ትምህርት ቤት አገልግሎት ቆይቻለሁ፣ የዚህን ያህል በገዳም ቆይቻለሁ፣ ይህን ያህል ዘመን በዚህ አይነት በጎ አገልግሎት ቆይቻለሁ። መቆየት ችግር የለም፣ መቆየቱ ችግር የለው። ምን ቆይ ግን ከእግዚአብሔር ጋር ተገናኝተናል ወይ ነው ጥያቄው። ለርስት ለመንግሥተ ሰማያት የሚያበቃ የክርስቶስን መልክ የሚያሳይ ምግባር ትሩፋት ሰርተናል ወይ ነው ጥያቄው። የታወቀ ነው። እኛ እድሜ ልካችን እዚህ ተጎልተን ቁጭ ብለን የእግዚአብሔርን መንግሥት ሳንናፍቅ የእግዚአብሔርን ገጽ ሳንመለከት የ2 እና የ3 ዓመት ክርስትና ያላቸው ከሌላ ሃይማኖት የመጡ ሰዎች እኮ ቀድመውን የእግዚአብሔርን መንግሥት እያገኙ ነው። የንስሐን ፍሬ ይዘዋል። እኛ ሁሌም ትላንትናም ዛሬም ከነገ ወዲያም እያሽሟጠጥን እንኖራለን፣ እያስመሰልን እንኖራለን። ጻድቅ መስለን፣ ደግ መስለን፣ ሩሩ መስለን፣ ክርስትና የገባን ክርስቶስን የተረዳን መስለን እየኖርን ነው ተለባብሰን። ቂርቆስ የ3 ዓመት ብላቴና ነው። የ50 እና የ60 ዓመት የክርስትና ጉዞ ካላቸው ሰዎች ይልቅ የ3 እና የ4 ዓመት የክርስትና ጅማሮ ያላቸው ሰዎች እየበለጡ ነው ያሉት እያልኳችሁ ነው። ስለዚህ እንደ ቂርቆስ እንጽና። የቅዱስ ገብርኤል፣ የቅድስት ኢየሉጣ፣ የቅዱስ ቂርቆስ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር ይሁን። እንኳን በድጋሚ ያደረሳችሁ። ቅዱስ ገብርኤል ከክፉ ይሰውራችሁ። እግዚአብሔር ከሁላችን ጋር ይሁን።